ባለቤትሽ አስቸጋሪ ከሆነች በምንድነው አስቸጋሪ ሆነች? ባለቤትሽ በጣም አስቸጋሪ ከሆነ በምንድነው አስቸጋሪ ሆነ? ጊዜ አይሰጠኝ ማለት አስቸጋሪነት ነው? ወጥቶ ስራ ይሰራል ፎከስ የሚያደርገው ስራ ላይ ይሄ አስቸጋሪነት ነው? በጣም ብዙ ሰዎች ነው የምነግራችሁ ባልና ሚስቶች ሆነው ሚስቴ አስቸጋሪነት ባለቤቴ አስቸጋሪ ነው። ለምሳሌ ኃይለኛ ሴት አለች። ኃይለኛ ብትሆነው ቴክስት ስልኩ ላይ ስታይ ወይ ሲያመሽ ወይ ሲሰድባት ወይ ሲንቃት ወይ ደስተኛ ሳያረጋ ሲቀር ወይ በገንዘብ ወይ በአስቤዛ ወይ የእሷ ቤተሰቦች ሜሬጁ ላይ ጣልቃ ሲገቡበት በእያንዳንዱ ነገር የሆነ የምታየው ነገር ሲኖራት ብቻ ነው ኃይለኛ የምትሆነው። ባለቤትሽን አናደሹ በጣም በሰላም በጣም በፍቅር መኖር የሚፈልገውን ሰው በነገር የሴቶች ነገር ደግሞ ታውቃለህ። እግዚአብሔር ነገረኛ ሴት አይስጣችሁ። በነገራችን በቃ ምላሰኛ ነገረኛ ሴት ተፈጥሮ አይደለም። በነገራችን ላይ ማለት የሴትነት ባህሪ ተወዳጅ መሆን፣ ተፈቃሪ ሴት መሆን፣ ጥሩ ስብዕና፣ ጥሩ መልክ፣ ጥሩ ቁመና፣ የሆነ ጥሩ ደስ የሚል ይሄ ነው ማንነቷ። ከዚህ ማንነቷ ስትወጣ ሰው አይደለም የምትሆነው፣ አውሬ ነው የምትሆነው። የእውነቴን ነው የምነግራችሁ።